ሰላም ሰላም እንዴት ናችሁ? ይህ የቢኤም ቴክ ነው። ዛሬ የምነግራችሁ ምንድነው በቲክቶክ ብር እንዴት መስራት እንችላለን ነው። ቲክቶክ በሶስት መንገድ ነው ብር የሚከፍለን። ቀጥታ ራሱ ቲክቶክ ብር አይከፍለንም። ነገር ግን እኛ በሶስት መንገድ ብር ማግኘት እንችላለን ማለት ነው። የመጀመሪያው ምንድነው ላይቭ በመግባት ብር እናገኛለን ማለት ነው። ሁለተኛው ማስታወቂያዎችን በመስራት ብር እናገኛለን። ሶስተኛው እኛ የራሳችንን ቢዝነስ ወይም የራሳችንን ስራ በማስተዋወቅ ብር መስራት እንችላለን ማለት ነው። ስለዚህ በእነዚህ ሶስት ነገሮች ቢዝነስ መስራት እንችላለን ወይም ብር መስራት እንችላለን ማለት ነው በቲክቶክ። ልክ መጀመሪያ እንደነገርኳችሁ ይሄን ለመስራት ምን ያስፈልጋል? ፎሎወር ያስፈልጋል ማለት ነው፣ በደንብ ማለት ነው። ስለዚህ የመጀመሪያው ምንድነው እንዳልኳችሁ ላይቭ ላይ በመግባት ቢዝነስ መስራት እንችላለን ማለት ነው። ላይቭ እንዴት ነው የምንሰራው? ላይቭ ላይ ገብታችሁ የተለያዩ እንትኖችን በመስራት ስፖንሰሮች አሉ ላይቭ ላይ ጊፍት ወይም ጊፍተሮች በመፈለግ በጊፍተሮች አማካኝነት ጊፍት ታገኛላችሁ ማለት ወይም በጊፍት አማካኝነት መስራት ይቻላል ማለት ነው። እንግዲህ ጊፍተሮችን ላይ ብዙ ሰዓት በመቆየትም ሊሆን ይችላል፣ አሊያም ደግሞ እናንተ ያው ማመቻቸት ነው ማለት ነው። ጊፍተሮችን ፈልጋችሁ ጊፍት እንዲሰጧችሁ ማድረግ ነው። ጥሩ ጥሩ ነገር በማቅረብ ላይ ገብታችሁ ማለት ነው። በዚህ ብር ማግኘት ትችላላችሁ ማለት ነው። ሁለተኛው ማስታወቂያ በመስራት ነው ማለት ነው። ማስታወቂያ እናንተ የተለያዩ ማስታወቂያዎችን በመስራት ብር ማግኘት ትችላላችሁ። ለምሳሌ ምንድነው ፕሮሞሽን ሊሆን ይችላል፣ ፋብሪካዎች ልታስተዋውቁ ትችላላችሁ፣ የፋብሪካዎች ልታስተዋውቁ ትችላላችሁ፣ ወይ ደግሞ የምንድነው ይሄ ፈርኒቸሮች ፎሎወርም ደግሞ በማሳደግ ለምሳሌ ፎሎወር ቻሌንጅ በመጠቀም ሊሆን ይችላል፣ በፎሎወር ቻሌንጅም ሊሆን ይችላል። የተለያዩ ካምፓኒዎች ላይ የፕሮሞሽን ስራ በመስራት ብር መስራት ትችላላችሁ ማለት ነው። ሌላኛው ሶስተኛው ነገር በሶስተኛው ብር የምንሰራበት ምንድነው የራሳችን ቢዝነስ በማስተዋወቅ ማለት ነው። እንዴት ነው የራሳችን ቢዝነስ የምናስተዋውቀው? ለምሳሌ አንድ ፋብሪካ ካለ ፋብሪካ ያለው ሰው የፋብሪካውን ውጤቶችን ማስተዋወቅ ይችላል። አስተዋውቆ ደንበኞችን ማምጣት ይችላል ማለት ነው። ብራንዶችን፣ ዋጋቸውን፣ ጥራቱን ምኑን በመናገር ወይም ደግሞ በደንብ አድቨርት በማድረግ ገበያ ማግኘት ይችላል ማለት ነው። የተለያዩ ለምሳሌ አንድ ሰው ኤሌክትሮኒክስ የሚሰራ ከሆነ ይሸጣል፣ የስልኩን ብራንድ የተለያዩ ነገሮችን በማስተዋወቅ እንትን ይችላል ማለት ነው። ለምሳሌ ፈርኒቸር ቤት የሚሰራ ከሆነ የራሱን ፈርኒቸር ያለው ምን አለ ከውስጡ ምን እንዳለ ምን አለ ምን ይሸጣል በምን ዋጋ ምናምን የሚሉትን ልብስ ቤቶች፣ ቡቲክ ቤቶች እንደዚህ በማስተዋወቅ መጥቶ እንዲገዛን በማድረግ እኛ ድረስ መጥቶ እንዲገዛን በማድረግ በቲክቶክ ብር መስራት ይቻላል ማለት ነው። ስለዚህ በስንት ነገር ብር መስራት እንችላለን ማለት ነው? በሶስት ነገር መስራት እንችላለን ማለት ነው። ልክ እንደነገርኳችሁ ላይቭ በመግባት ብር ማግኘት እንችላለን። ብር ማግኘት እንችላለን እንዳልኳችሁ ጊፍቶችን በመቀበል ማለት ነው። ሁለተኛው ፕሮሞሽን በመስራት ማስታወቂያዎችን በመስራት ወይም ደግሞ ፎሎዎችን በማሳደግ የፎሎወር ቻሌንጅ በመውሰድ ማሳደግ እንችላለን ማለት ነው። ሶስተኛው የራሳችን ቢዝነስ ቢልድ በማድረግ ማለት የራሳችን በማስተዋወቅ ሶስት ነገር ቢዝነስ መስራት እንችላለን ማለት ነው። ከዚህ ውጭ ባለ ነገር ቲክቶክ ኢትዮጵያ ውስጥ ብር አይከፍልም። ከነዚህ በዘለለ ማለት በራሱ ሚሊዮን ፎሎወር ቢኖር ወይም ደግሞ 1 ሚሊዮን 3 ሚሊዮን ቢኖራችሁ የፈለገ ፎሎወር ቢኖራችሁ ብር አይከፍልም ማለት ነው። ስለተከታተላችሁ አመሰግናለሁ። ይህ የቢኤም ቴክ ማለት ነው። ላይክ፣ ፎሎ፣ ሰብስክራይብ እያደረጋችሁ ስለተከታተላችሁ አመሰግናለሁ።